ይቅርታዎች ወይኔ እናንተ የእናንተ ድራማ አሁን ደግሞ ባሰበት። እንግዲህ አብርሃም በሌሊት ጠፍቶ በሌሊት ወስዶት እንግዲህ አሚርና ይሄ ማን ነበረ የሄርሜላ ጓደኛ ነኝ በፊት የክላስ ጓደኛ ነኝ ያለ እንግዲህ በሌሊት ወስዶ ለሄርሜላ አስረክቧል ማለት ነው አብርሃምን። ወይ መድኃኒዓለም ኧረ እባክህ ደግሞ እኮ ቪዲዮ እኮ በጣም ቆይቷል ከተሰራ ማለት ነው። በጣም ቆይቷል ቪዲዮ ማለት ነው። እና አብርሃም ዛሬ እንግዲህ ደህና ነው። በኋላ እነግርሻለሁ እንዴት እንደዛ እንደተፈጠረ ንገረኝ ብላ ስታስጨንቀው ምን ሆነክ ነው እንደዚህ በአንዴ የተቀየርክብኝ? እኔ እጠብቃለሁ ብዬክ ነበረ። ምን ብሎክ ነው? ምን ብሎ አስፈራርቶክ ነው ያ ሁሉ ስታደው ስትሆን የነበረው ትለዋለች። እሺ መጣልሽ አይደል እንዴ? መጀመሪያ የአብርሃም ደህንነት ደህና ነህ ወደ ጤና ተመለስክ አይቀድምም? ምን ሆነክ ነበር ብሎ ከማስጨነቅ ደግሞ መጨረሻ ላይ ምን ትለዋለች? ከዚህ በፊት እኮ እንደዚህ ቤቴ ስትመጣ እኮ አብረን እናድር ነበር፣ ልክ እንደ በፊቱ አብረን እናድራለን፣ ዛሬ አብረን እንተኛለን አይደለ? አብረን እናድራለን አይደለ? ትለዋለች። ወይኔ ውርደት፣ ወይኔ ውርደት። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ አቶ አብርሃም በሌሊት ጠፍቶ ሄርሜላ ቤት ጠፍቶ ሳይሆን አስገድዶት ይሁን ምን አድርጎ እንደሆነ ምን አድርጎ እንደወሰዱት አላቅም። አሚር ሁሉም ነገር ነግሮኛል ብላለች። በሌሊት ነው እንግዲህ ደውሎላት ቤት ድረስ የወሰዱላት አብርሃምን ማለት ነው። አብርሃም ደግሞ ያው ፈዟል ግን ሄርሚ ችግር የለውም በኋላ እነግርሻለሁ፣ አሁን መተኛት ነው የምፈልገው ወዬ ምናምን እያለ ያውራት ነበር። ዛሬ እንግዲህ ግጥም አድርጎ እያቀፋት ነበር። ስለዚህ ይሄ ልጅ ምንም አልሆነም፣ በደንብ አድርጎ ድራማ እየሰራ ነው። ያው እዛ ደግሞ የሚሰራው አይዲያ ደግሞ ተቀነሰበት መሰለኝ፣ ጊዜ ደግሞ ቀይሮ እየሰራ ነው። እና እኔ ግን ያን እንትን ያለኝ የዚች ልጅ እንትን እኔ እንጂ አላውቅም። አብረን እንተኛለን፣ አብረን እናድራለን፣ ልክ እንደ በፊቱ አብረን እንተኛለን፣ ሻወር ግባና እንደዚህ ያድርግና አብረን እናድራለን። ምን አይነት አውርደት ሆነሽ ነው አንቺ? ከመቼ ጀምሮ ነው ሴት ልጅ አብረን እንተኛ አብረን እናድር የምትለው? ወንድ ልጅ ነው ወንድ ልጅ እኮ ነው አብረሽ ልተኛ ብሎ ሴት ልጅ መለመን ያለበት። አንቺ ሴት ወንድ ልጅ ሴት ሆነሽ ወንድ ልጅ ትለምኛለሽ? አረ ምን አይነት ማፈሪያ ነች! ጉድ እኮ ነው።